ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁ የነብዩን አለይሂ ሰላቱ ወሰላም ሪሳላ ለማወቅ ሌትና ቀን የምትለፉ ወንድሞቻችን፣ የተከበራችሁ አባቶቻችን እንዲሁም እህቶቻችን አላህ Subhanahu Wa Ta'ala ለእንዲህ አይነት የአላህን Subhanahu Wa Ta'ala ቁርአን ለማውሳት የነብዩን ሐዲስ ለማውሳት ሰሃቦች ሲሰሩት የነበረውን ነገር ለማውሳት እንዲህ አይነት ቦታ መሰባሰብ ትልቅ አላህ የሚሰጠው ትሩፋት ነው። በተለይም በአሁኑ ጊዜ የሰው ልጆች ወደ ዱንያ ፊታቸውን አዞሮ ለተለያየ ነገር ውስጣቸውን ክፍት አድርጎ ሌት ተቀን በሚለፉበት ሰዓት የአላህን Subhanahu Wa Ta'ala ዲን የበላይ ለማድረግ ራሳችንን ከጅህልና ለማውጣት ቤተሰቦቻችን ከጅህልና ለማውጣት ጉዞ ተጉዘን ለማንመለስበት ሀገር ለመዘጋጀት እንዲህ አይነት ቦታ መሰባሰብ ትልቅ ዕጣ ፋንታ ነው። አልহামዱሊላህ ረቢል ዓለሚን። እንደሚታወቀው የጀሃነም ሰዎች ለጀሃነም ስራ ሌትና ቀን ይለፋሉ። ነብዩ አለይሂ ሰላቱ ወሰላም ሁሉም ሰው ለተፈጠረለት ዓላማ የተገራ ነው እንዳሉት ሁላ ለጀነት የተፈጠሩ ሰዎችና የጀነት ሙሽሮች የአላህን ቃል ለመቅራት የነብዩን ሐዲስ ለመቅራት የሰሃቦችን ጎዳና ለማወቅ ሰላት ለመስገድ ረመዳንን ለመጾም የጠዋትና የማታ ዝክር ለማለት የወላጅን ሐቅ ለመጠበቅ የጉርብትናን ሐቅ ለመጠበቅ ሐጅ ለማድረግ ዑምራ ለማድረግ ገንዘብ ካለ ዘካ ለመስጠት እንዲሁም ደግሞ የአላህ ሸሪዓ ምድር ላይ ነሽር ሊደረግ ሌት ተቀን ይለፋሉ። የጀነት ሙሽሮች በአላህ ላይ የካዱ ሰዎች የሽርክ ቤት ያሞቃሉ፣ ለጀሃነም የሚሆናቸውን ስንቅ ያዘጋጃሉ፣ በአላህ ላይ ያጋራሉ፣ የነብዩን ሐዲስ ሀድም ያደርጋሉ፣ ሸሪዓን ያጠፋሉ፣ ሐታ ሸሪዓን ነሽር የሚያደርጉ ሰዎችን ሙሃረባ ያደርጋሉ። ስለዚህ አላህ Subhanahu Wa Ta'ala ከነዚህ ሰዎች ሳያደርገን በዚህ ሸባብነታችን፣ በዚህ ወጣትነታችን፣ በዚህ መልካችን፣ በዚህ አፊያችን የተለያየ ሙሲባዎች ይመጣሉ። የታወቀ ነው። በሽታ ወደኛ ይመጣል፣ እርጅና ወደኛ ይመጣል። ጆሮአችን ይሰማ የነበረው መስማት ያቆማል፣ አይናችን ያየ የነበረው አይናችን ያቆማል። አልፎ ተርፎ ደግሞ ህይወታችን ከራሳችን ጋር አለ። ነገ ይክደናል። ወደ ቀብር በሰው ልጆች ጀርባ ገብተን እንሄዳለን። እዛ ከመሄዳችን በፊት ለአኺራችን ለመልፋት እዚህ ቦታ ላይ መሰባሰብ ትልቅ ኒዕማ ነው። የዱንያ ሰዎች በዱንያ መቼውንም ደስታ ያገኙ ዱንያን ይሰበስባሉ ያከማቻሉ እንጂ ደስታ የሚባል ነገር እነሱ ጋር የለም። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ቀልቡን ለዱንያ አሳልፎ የሰጠ ሰው ድህነትን አይኖቹ ስር ይተክልለታል አሉ ነብዩ አለይሂ ሰላቱ ወሰላም። መኪና ቢኖረውም ጭንቀት እሱ ጋር አለ። ቤቱ ያማረ ቢሆንም ጭንቀት እሱ ጋር አለ። የሚለብሳቸው ልብሶችም ያማሩ ቢሆንም ጭንቀት እሱ ጋር አለ። የተለያዩ ነገሮች እሱ ጋር ቢኖሩም ውስጡ የተረበሸ ነው። አማ የአላህን ቃል የሚቀሩ ሰዎች፣ የነብዩን አለይሂ ሰላቱ ወሰላም ሐዲስ የሚቀሩ ሰዎች፣ የሰሃቦችን ፈለግ የሚያውቁ ሰዎች የሚበሏትም ትንሽ ብትሆን የሚለብሷትም የቆሸሸች ብትሆን የሚሄዱበትም በባዶ እግራቸው ቢሆን እነሱ ዘንድ ትልቅ የሆነ ደስታ አለ። ለዚህ ነው አላህ Subhanahu Wa Ta'ala ከሱ ምክር ያፈነገጡ ሰዎችን ሲያወግዛቸው ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى. ومن أعرض عن ذكري لا الله سبحانه وتعالى كان يمكر قرآن كما قرأت كما سكرات دعوة كما أدرك የነብዩን ፈለግ አውቆ ትክክለኛው መስመር ከመግባት ለአኺራ ከመዘጋጀት ትቶ ለዚች ለቅርቢቷ ዓለም አይናችንን ጨፍረን እንደምንከፍተው ነው። ዱንያ ካለው ጊዜ አንፃር ሲታይ ከቂያማ ርዝመት ከምንሄድበት ሀገር አንፃር ሲታይ ምንም አይደለችም ዱንያ።
وما الحياة الدنيا إلا متاع الغرور وما الحياة الدنيا إلا متاع الغرور على الله سبحانه وتعالى دنيا بلو مالت مشنقا بتون انجي من مارلچم نبيهم عليه الصلاة والسلام يا فارسنا يروم شمامنتوች በተለያየ ነገር እንደፈለጉ ይሆኑ እርሶ ለምን እንደዚህ ይቸገራሉ የሚያስፈልገውን ነገር እንስራሎት ሲባሉ ነብዩ አለይሂ ሰላቱ ወሰለም ማሊ ወልዱንያ ዱንያ ነኮ በምን እንገናኛለን አሉ ነብዩ አለይሂ ሰላቱ ወሰለም ኢላ ከራኪብን استذل تحت الشجرة ثم راح وتركها النبي عليه الصلاة والسلام عند መንገድ እንደሚጓዝ ሰው ነው የሆነች ዛፍ ስር ተጠልሎ እረፍት አድርጎ ተነስቶ እንደሚሄደው ነው ዱንያ ላይ የሚቆይ የለም ተመልከቱ ከነብዩላህ ኑህ ሲፋጁ የነበሩ ሰዎች ሄደዋል ጉልበታቸው በጣም ጠንካራ ነበር ከነብዩላህ ኢብራሂም ከነብዩላህ ዘከሪያ ከነብዩላህ ዳውድ ከነብዩላህ ኢብራሂም ሲፋጁ የነበሩ ሰዎች የሉም ወደሚቀጥለው ሀገር ተሸጋግረዋል ማን አለ የዛን ጊዜ የነበረ ማንንም የለም ሙጅሪሞቹ በሙጅሪምነታቸው ጀሃነምን ወርሰዋል ሳሊሆቹ ደግሞ በሚሰሩት በነበረው ኸይር ስራ አላህ ጀነትን ሸልሟቸዋል ስለዚህ ነብዩ አለይሂ ሰላቱ ወሰለም ማሊ ወልዱንያ ዱንያና ነኮ በምንም አንገናኝም አሉ ነብዩ አለይሂ ሰላቱ ወሰለም ተመልከቱ ነብዩ አለይሂ ሰላቱ ወሰለም መዲና ላይ የአስርን ሰላት አሰግዶ ሰሃቦቻቸውን ረግጦ ወጡ ያላህ መልእክተኛ ምን ገጥሟቸው ነው እኛን ትቶ የሚሄዱበት ጉዳይ ምን ቢሆን ነው ብሎ ሲጠይቁ ለሰደቃ የተዘጋጀች ገንዘብ ቤት ውስጥ ነበረች ያቺን ሳላደርስ ወደ አኺራ ከሄድኩ ብዬ ነው አሉ ነብዩ አለይሂ ሰላቱ ወሰለም ያ ነበር ሰሃቦች ጋር የነበረው ነገር ዛሬኛ ቁርአንን በትርፍ ጊዜ ሐዲስን በትርፍ ጊዜ ዳዕዋ በትርፍ ጊዜ ዳዕዋ ማድረግን በትርፍ ጊዜ ለወላጅ መታዘዝን በትርፍ ጊዜ ሐጅ ሀብታሞቻችን በትርፍ ጊዜያቸው በትርፍ ገንዘባቸው ኡምራን በትርፍ ጊዜና በትርፍ ገንዘባቸው ዘካን ደግሞ የሆነ አደጋ ሲደርስባቸው ቢያደርጉም ሰሃቦች ግን ሌት ተቀን ይለፉ ነበር አረ እንደው ጥሩ ነገር ሲያገኙ ሰሃቦቹ አላህ ተቆጥቶ ቢሆናል እንደው ከሰራውት ግፍና በደል የዱንያዋን ቅመስና የአኺራ ይቅርብ ብሎኝ ይሆናል ብሎ ሰሃቦቹ ይፈሩ ነበር ዛሬኛ ካቦርት ሲለብስ ሊቀመንበር ሲደረግ አባወራ ሲደረግ ጥሩ ፈረስ ሲኖረው ጥሩ መኪና ሲኖረው ከሱ በላይ ሰው የለም ምስኪኖቹ ደረሶቹ መስጊድ ላይ የሚቀመጡት አላህ የተቆጣባቸው ይመስላቸዋል ላ እንደዛ እኮ አይደለም ሰሃቦች በልንደው ጥሩ ነገር ሲያገኙ ለምንድን ነው ምናልባት አላህን ወንጅየው ይሆናል በቃ የአኺራ ጉዳይ የለም እቺን እንካስ ብሎ ይሆናል ብሎ ነበር ሲሰጉ የነበሩት ስለዚህ ለአኺራችን መዘጋጀት አንገብጋቢ ወሳኝ የሆነ ነጥብ ነው ዱንያ እንደምናያት ነው ትላንትና ከኛ ጋር የነበሩ ሰዎች ተሸጋግረዋል ተቀብረዋል ትላንትና ድንገተኛ ሞት ኮሮናው ኤችአይቪው ጉበቱ ካንሰሩ ሱካሩ ብዛቱን ይሁት ሀብት አለ አብዛኛው ሀብታም አይበላም ወደ ውስጥ አያስገባውም ይፈራል ሱካር ካለበት ሱካር አይነካም ሱካር ካለበት ለስላሳ አይጠጣም ሱካር ካለበት ይመርጣል ደም ግፊት ካለ እንደዚሁ ካንሰር ካለ እንደዚሁ ይመረጣል ዱንያ ላይ ያለው ራሱ አብዛኛው በአላህ ያመጽሰው ዱንያ ላይ ራሱ አብዛኛው ርዝቅ ይከለከላል ስለዚህ ለአኺራችን መዘጋጀት ትልቅ የሆነ አንገብጋቢ የሆነ ነው ስለዚህ ወመን አዕረደ አን ዚክሪ ከኔ ምክር ዞር ያለ ዳዕዋም ከማድረግ ከማቅራት ከማስቀራት የነብዩን ፈለግ ትቶ እርግፍ አድርጎ ከመተው እናት አባቶቻችን በሽርክ ሲጨማለቁ ሽርክ ቤት ሲሄዱ ለእግራቸው ጎማ ሲያስሩ ጦንቃይ ቤት ሲመላለሱ ጀበና ባንተ ገብተናል ሲሉ ያልከሳባባ እንደምታደርጉኝ አድርጉ ሲሉ ሶርጋን ሲሉ አብሬት ሲሉ ቃጥባር ሲሉ ወላጆቻችን ጥለን ወደ ከተማ ወደ ኢማምነት ወደ መሾም ወደ ሌላ ፍልስፍና ውስጥ ምን ገባ ከሆነ ያላህ እንዲን ጥለናል አትጠራጠሩ ወላጆቻችን በሽርክ ወደ አኺራ እየተሸጋገሩ እኛ ለገንዘብ ሌላ ሀገር ምን እንሸጋገር ከሆነ ይሄ ትልቅ የሆነ ውርደት የሚያስቀምስ ነገር ነው ወላጆቹን እርግፍ አድርጎ ትቶ በሽርክ ጥሏቸው ሄድና የሞቱ ቀን ሊቀብር ይመጣል ምን ፋይዳ አለው አሞራ ቢበላቸው እኮ ችግር የለው ውሃ ቢወስዳቸው እኮ ችግር የለው እንደው እሳት ቢያነዳቸው እኮ ችግር የለው የቂያማ ቀን ይሰበሰባል ውሃም ያዘውን አውጣ ይባላል አፈርም የበላቸው ሰብስቢት ይባላለች ንፋስም ቢወስደው አምጣው ይባላል አሃይን ቢያባክነው መልስ ይባላል የመቅበር ጭንቀት አይደለም ሊያስጨንቀን የሚገባው አንገታቸው ላይ የሚያስሩት እርዝ አውጥተዋል እጃቸው ላይ የሚያስሩትን እርዝ አውጥተዋል ጀበናው ባተገባናን የሚሉትን ነገር ትተዋል እንደው አልከሲ ያላለ በለው እንጭነን አይደው ይትደሉ የሚሉትን ነገር ትተውታሉ ያልከሳባባ ያላለ በለው እንጭነን አይደው ይትደሉ የሚሉትን ትተውታሉ ባልከሳባባ የገባ አፍርም የሚሉትን ነገር ትተዋል አናጂና የሚሉትን ነገር ትተዋል ሶርጋኒ የሚሉትን ነገር ትተዋል እንደው ቤቴ አድባር ቤቴው ጋር የሚሉትን ነገር ትተዋል ጦንቃይ ቤት መመላለሳቸውን ትተዋል ጊስቴ ፋጡማ ጊስቴ መኩላን ማለቱን ትተዋል ዳ በሴዛ አቤ በሴዛ የሚሉትን ነገር ትተዋል ይሄን ነገር ካልተው ከተማ እንደፈለግነ ዘለን እንደፈለግነ አውርተን እንደፈለግነ መስሪያ ቤት ገብተን የሞቱ ቀን በእንቀብር መምጣታችን ትልቅ ውርደት ነው ከሽርክ ጋር አብረህ ትቀብራለህ በአላህ ከመካድ ጋር አብረህ ትቀብራታለህ በነብዩ ከመካድ ጋር አብረህ ጉድጓድ ውስጥ አስገባታለህ የለፋችልህ የተንከባከበችህ ስትወድቅ ሰውነታ የተሰነጠቀ ስትበላ የምትተሰድ ሲርብ የምታዝን እናትን ከነሽርክዋ ወዘት ትቀብራታለህ አላህን አትፈራም ይሄ አማና ትልቅ አማና ነው እነዚህ ነው ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢን ወኩልኩም
መስኡሉን አርኢየት ያሉ ነብዩ አለይሂ ሰላቱ ሰላም ሁላችሁም ጠባቂዎች ናችሁ። ዛሬ በሬ የሚጠብቁ ሰዎች አይቀልዱም። በግ የሚጠብቁ ሰዎች አይቀልዱም። የሰው ግቢ የሚጠብቁ ጠባቂዎች አይቀልዱም። የሀገር መሪዎች በሀገራቸው ላይ ማንም እንዲደራደርባቸው አይፈልግም። ትልቁ ጠባቂ ትልቁ ኃላፊነትና የነብዩን ዲን መጠበቅ ነው። የአላህን ሱብሃነሁ ወተዓላ ቁርአን መጠበቅ ነው። ከዚህ ውጭ ያለው ነገር የሚጠፋ ነው። ጊዜውና ሰዓቱን ደረጃውን ጠብቆ የሚመጣ ነው። ዋነኛው አንጋፋው ልንኮራበት ጀነትን ለምናገኝበት የምንችለው የአላህን ዲን ስንጠብቅ ነው። በሌላ ነገር ቢዚ ሆነን ወላጆቻችን ከነሽርካቸው ወዘን የምንቀብራቸው ከሆነ አማም አላህ እንዋረዳታለን አይቀርም። ኩልኩም ራኢን ሁላችሁም ጠባቂዎች ናችሁ። እናንተ ደረሶች በቤተሰቦቻችሁ ኃላፊ ናችሁ። ቤተሰቦቻችን ተቀበሉም አልተቀበሉም ኃላፊዎች ነን። ልታውቁ የሚገባው ነብዩ አለይሂ ሰላቱ ወሰላም ለኡማው አጠቃላይ ኃላፊ ነበሩ። የተቀበለ አለ የለም? ያልተቀበለ አለ የለም? አለ። የነብዩ ኃላፊነትና በእነሱ ባለመቀበላቸው ይሻራል አይሻርም? እሺ እኛ ደረሶች የነብዩን ዲን ጠባቂዎች ነን አይደለንም? አይደለም። ስጋ ትበላበታለህ፣ ለድርጅት ትሸጠዋለህ፣ ለጀለቢያ ትሸጠዋለህ፣ ለኮፍያ ትሸጠዋለህ፣ ለጥምጣም ትሸጠዋለህ፣ ለከተማ ትሸጠዋለህ። ለቻይና፣ ለሳውዲ፣ ለዱባይ፣ ለኳታር ይሸጣል። የአላህ ዲን አይሸጥም። ስንትና ስንት ደረሶች በተለይ እኛ ሀገር ስልጤ ዞን ላይ ስንት የቀሩ ደረሶቻችን ሳውዲ ገብቶት ባከኑ 2000 ብርና 3000 ብር እየተቀበሉ እድሜያቸውን ጨርሶ የዳዕዋው ለዛ ጠፍቶባቸው አምር ቢልማዕሩፍ ነህይ አኒል ሙንከር መንገዱ ጠፍቶባቸው ቁርአን መቅራት ጠፍቶባቸው የገንዘብ ጭንቀት አስጨንቋቸው ወደ ሀገር ተመልሶ ይመጣሉ። ይሄ ውርደት ነው። ومن يتق الله يجعل له مخرجا አላህን ከበራን እኮ መውጫ ያበጅልናል። የግድ 20 ጀለቢያ ቤት ውስጥ ማስቀመጥ አይደለም። የግድ መኪና መያዝ እኮ አይደለም። የግድ ባጃጅ መያዝ እኮ አይደለም። ወፍራም ሞባይል መያዝ አይደለም። አላህን የምንፈራበት የምንጠነቀቅበት ነገር ትንሽም ነገር ካገኘን በቂያችን። በል እንደውም ነብዩ አለይሂ ሰላቱ ሰላም አቱጃር ሁሙል ፉጃር አሉ። ነጋዴዎች ጠማሞች ናቸው አሉ ነብዩ አለይሂ ሰላቱ ሰላም። ጠማማ ነው? አዎ ወላሂ ይዋሻል፣ ወላሂ ያጭበረብራል። ወለድና የሚቻለው ለይቶ አያውቅም። ጊዜው የችግር ጊዜ ነው። ተጨነቅን፣ ልጆች በዙ፣ የቤት ኪራዩ ተረፈ፣ የመንግስት የሚከፈል አለ እያለ ወለዱ ውስጥ ሄዶ ዱብ ይላል። አቱጃር ሁሙል ፉጃር አሉ ነብዩ አለይሂ ሰላቱ ሰላም። ነጋዴዎች ጠማሞች ናቸው። ኢላ መን ፈዐለ ሀከዛ ወሀከዛ አሉ ነብዩ አለይሂ ሰላቱ ሰላም። እጁን በዚህም በኸይር ስራ ወርወር ያደረገው ሲቀራል። አቱጃር ሁሙል ፉጃር ኢላ መን በራ ወሰደቀ አሉ ነብዩ አለይሂ ሰላቱ ሰላም። ነጋዴዎች ጠማሞች ናቸው እውን የተናገረና ያስተካከለ ሲቀራሉ የአላህ መልእክተኛ። ስለዚህ ዲናችን የምንተው ደረሶች፣ ቁርአንን የምንተው ደረሶች፣ ኪታቡን ቀርተን ቤት የምናስቀምጥ ደረሶች፣ ሐዲስን ቀርተን ቤት የምናስቀምጥ ደረሶች፣ ተፍሲር ቀርተን ቤት የምናስቀምጥ ደረሶች፣ ነህው ቀርተን ቤት የምናስቀምጥ ደረሶች፣ የተለያዩ ፈኖችን ቀርተን እርግፍ አድርገን ወደ ንግድ የምንገባ ደረሶች አማም አላህ መልሳችን ምን ሊሆን ነው? ነብዩ አለይሂ ሰላቱ ወሰላም ኩልኩም ራኢን ወኩልኩም መስኡሉን አርኢየት ያሉ ነብዩ አለይሂ ሰላቱ ሰላም ሁላችሁም ጠባቂዎች ናቸው። የኛ ወላጆች ቁርአን መቅራት አይችሉም አብዛኞቻቸው አላህ ካዘነላቸው እንጂ። ፋቲሃን አስተካክሎ የሚቀሩ አባቶቻችን ትንሾች ናቸው። ፋቲሃ የሚቀራበት ቦታ አተህያቱም ይቀራሉ፣ አተህያቱ የሚቀራበት ቦታ ፋቲሃን ይቀራሉ። ሴቶቻችን ሀይድ የሚታጠቡ የነበሩት ከአንገት በታች ነው። ይሄ የሚያውቃለ አለም ያውቅ። ከዚህ በታች ነው የሚታጠቡት ገላቸው። ኡዱ ማድረግ እንዴት እንደሆነ አያውቁም። ሼኾቹ ደግሞ አብሬትና ቃጥባሬ፣ ሀድራ፣ ተልቂን፣ ሰው ሲሞት አውራት፣ ሰለዋት እዛ ነው እንጂ ሐራምና ሐላል አይናገሩም። አብዛኛው የኛ ሀገር ቃልቾች፣ የገጠር የድሮ ቃልቾች ኻይኖች ናቸው። ሰውን ኺያና ሰሩበት። ሲሞት ይቀሩበታል፣ ሲሞት ተንቢሉበታል፣ ሲሞት ስጋ ይበሉበታል። በህይወት እያለ አይነግሩትም። ቀብር ይሄዱና መሐመድ ሁለት መላእክቶች ሲመጡ መረቡክ ሲሉ ረቢ አላህ በል ይሉታል። ለሞተው ጀናይዛ ለሚሸተው ቀብር አላያችሁም? ያሲንን ይቀሩና ትራስ ያደርጉለትና መልስ ይሉታል። ከየት አምጥቶ ነው የሚመልሰው? አረ ቀብር ይቀርና ዱንያ እኮ ማን ላ ኢላሃ ኢላላህ ብለን የምንጠይቀው አብዛኛው ሰው ያውቃል። አረ እሱን ተውትና ሻሽ እንደዚህ ጠቅልሎ የሚዞሩ ተብሊጎች ስለ ላ ኢላሃ ኢላላህ ትርጉም ያውቃሉ? አያውቁም። ላ ኢላሃ ኢላላህን እኮ የሚተረጉሙት ፋሲዱ ወጥቶ ሳዲቁ እስኪገባ ልፋ ይላሉ። የላ ኢላሃ ኢላላህ ትርጉም እነሱ ጋር ይሄ ነው በቃ። የተወሰኑ ደግሞ አንዳንዶቹ ተነስ አላህ ያናግራል ቁመ ተናገር የተባሉት ይሄን የፈጠረው ማን ነው? ይሄን የፈጠረው ማን ነው? ማያድገውን ቅንድብ የፈጠረው፣ ማትረዝማውን ከንፈር የፈጠረው፣ ማይጠባውን አይን የፈጠረው፣ ኮፊያ የፈጠረው ማን ነው ይሉና ላ ኢላሃ ኢላላህ ያስብሉታል። ምድር ላይ የተቀመጠው ሰው ሞኝ ምንም አያውቅም። ኢኽዋኖች ጋር ብትሄድ ደግሞ ላ ሐኪሚየት ኢላ ሊላህ ይላል። ፍርድ አይገባው ለአላህ ካልሆነ በስተቀር። ይሄን የሚክድ አለ እንዴ? አለ። ላ ኢላሃ ኢላላህ ግን በዚህ ይፈስራል? አይፈሰርም። ኢኽዋኖች በዛ ነው የሚፈስሩ። ሱፊይ ደግሞ ላ ራዚቀ ኢላላህ ይላሉ። ሲሳይን የሚሰጥ ከአላህ ውጪ የለም ይላሉ። ዱዓ ላልከስዬ ችግር የለባቸው፣ ዱዓ ላብሬት ችግር የለባቸው። እርዚ ታሰር ራሳቸው ያስራሉ። ማታ ማታ ጦንቃይ ቤት ይሄድ ራሳቸው ጦንቃዮች ናቸው። ብትሄድ ሼክ ነው እዛ ጦንቃይ። ጥቁር ቦቃ ጤም ቦቃ ይታረጥ ራሳቸው ነው የሚያሳርዱት።
ቤት የድባር ቤት ያው ጋር ራሳቸው ይላል ችግር የለባቸው። አማ የላ ኢላሃ ኢላላህን ትርጉም የሚያውቁ ወላጆቻችን አናሳዎች ናቸው። ስለዚህ ይሄንን እያወቅን ወደ አኺራ ከሄድን አማም አላህ እንጠየቃለን። ኩልኩም ራኢን ወኩልኩም መስኡሉን አን ረኢየቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም ተጠያቂዎች ናቸው። ምናልባት አባት እናቶቻችን እቤት ላይ ባለው በወጪ ሊያስተዳድሩ ይችላል። የአላህን ዲን የተሸከምነ ሰዎች ግን የነሱ ሐቅኛ ላይ ቁጭ ብሏል። የአካባቢው አማና አለብን፣ የሀገሩ አማና አለብን። ከቻልነ ነብዩ ለዓለም እንዳደረሱት የማድረስ አማና አለብን ከቻልነ። ካልቻልነ ግን በመንችላት ልክ ቃል አላህ ወቃል ረሱል ለድርጅት ሳትወግን ቡድንተኛነት ሳትገባ ቀስ በሉ ጊዜው አይደለም ሳትል አንተ ቀስ በሉ እያልክ ዛሬ ሰውን ወደ ተውሂድ ርቆ የነበረው ሰው በጊዜያችን ያሉ ሙመያዎች ደግሞ የድሮውን አምጥቶ ተሳስተን ነው ይላሉ። ተሳስተን ነው ማን ይቀበላል? አሁን የሚቀበላል ትቀበላላችሁ? እኔ በራሴ አልቀበልም። የፈለገ ነገር ይምጣ ለብቻዬ ብቀር አልቀበልም። ድሮ ሙብተዲ ነው ሲባል ዛሬ ሱኒ፣ አሁን አልከሰው የሚባልበት ጊዜ አይደለም። አሁን አብሬት የሚባልበት ጊዜ አይደለም። ጊዜው መች ነው? ኢኽዋኖች የሚሉትን እኮ ነው በተቃራኒ የሚሉት። ኢኽዋኖች እኮ ጀሜ ሱም መሰቅፍ ይላሉ። ሰብስብ ዝም ብለህ አስገባው። ሱፊ ግባና አሪቡ ነው ግቡ ተብሊጎች ኑ ሻሻችሁ በጣም ያምራል ግቡ ኑ አወሰፍ ሐዳዲ ማሻአላህ እሳቸው መካፊት ይሁን ኑ ኢኽዋንስ ግቡ ሁሉም ይግባና በኋላ እናጸደዋለን ይላሉ። የት ከደረሳችሁ በኋላ ከዛ ወንበሩ ጋር ሲደርስ ደግሞ ኢየሱስ ፍቅርን የሰበከ ምንድነው? አላሁል ሙስተዓን ሼክ ነው። ኢየሱስ ፍቅር የሰበከ ጌታ ነው። ታምናላችሁ? ሄደ ኩፍር እኮ ነው። ኩፍር አይደል? እንደው ቁርአን ሊሳ ያቀም ዝም ብሎ አኽላቅ ምናምን ስላፈዘው ዝርንስተው እንጂ ኩፍር እኮ ነው። ከአላህ ውጭ ሌላ አምላክ አለ እንዴ? ኢየሱስ ፍቅርን የሰበከ ጌታ ይባላል። አላሁል ሙስተዓን። እነዚህ ሙመያዎች ነው ኤልያስ እነዚህ ማናቀው እኮ ኸይር አላቸው። ተዋቸው እነሱ ኸይር ማናቀውኛ ማናቀው ኸይር አለ። እኔ ኦንላይን ሆኜ መዲና በሆንም እየተከታተልኳቸው ነው እየሰሩ ያሉትን ነገር ይላል ድራማ ሲሰራ ኢኽዋኖቹ ዲን ያፈርሳሉ። እኔ መዲና ሆኜ ኦንላይን እየተከታተልኳቸው የሚሆነውን ይሆናል የማይሆነውን አይሆንም እያልኳቸው ነው ይላል። ኺያና ነው ይሄ አይባልም፣ ነውር እኮ ነው። ተመልከቱ የኢኽዋኖች ልጆች ኢየሱስ ፍቅርን የሰበከ ጌታ ነው ሲሉ ሲከራከሩ ነበር። ሲስተሙ ፈልጎበት እንጂ እሱ አምኖበት አይደለም ይላል። ኢማን በምንድን ነው አህለ ሱናዎች የሚያምኑት? ቀውሉን የመጀመሪያውን አፈረሰው እኮ ይሄን በምላስ ትናገራለህ፣ በቀልብ ትቋጥራለህ፣ በተግባር ታሳያለህ። ስለዚህ ሙመያዎች ደግሞ አሁን የረፍቅ ዘመን ስለሆነ ይሄ ደዋቢ ጠልፊተን መቅራት አለባችሁ። አያችሁት አይደል? ደዋቢ ጠልፊተን ይቀራል። ደዋቢ ተክፊል ቅሩ ቀስ ቢላህ አለይኩም። እኛ አይደል ያስቀራናችሁ፣ እኛ አይደል እዚህ ሰብስበን ያስገባናችሁ። እምንላችሁን ስሙ። አንሰማምኛ የለነበትም። የሚባለውን እንላለን፣ የማይባለውን አንልም። ይሄ ነው። ስለዚህ ኩልኩም ራኢን ወኩልኩም መስኡሉን አን ረኢየቲ። አልፎ ተርፎ ጭራሽ እኮ የሙመያዎች አለቃ አህመድ አደም አላህን ሳይፈራ ይሄ ምንድነው ይሄ ሚንበር ላይ ወጥቶ አንድ ሰው ተራራ ላይ ቆሞ አና ረብኩሙል አዕላ ቢላችሁ ምንድነው በሉት? ምንድነው ይበሉት አለ። የትኛው ቁርአን? ታዲያ ጴንጤዎች ለምን አንላቸው? ጴንጤዎች እኮ ራሳቸውን እኮ አይደለም ጌታ ነው የሚሉት፣ ኢየሱስን ነው አይደል? ሰውዬው እኮ ራሱን ነው ጌታ ነው የሚለው። የእነሱን ካሰበት የጴንጤ ለምን አናሰብትም? ታሰብታላችሁ? ይሄው እንደዚህ አይነት ኺያና እኮ ነው የመጡት። እንደዚህ አይነት ሽወዳ የገጠር ቃልቾች የገጠር ሱፊዮች እኮ እንደዚህ ይዳፈራሉ بالله عليكم። አንድ ሰው ተራራ ላይ ቆሞ አነ ረብኩም ለአላ ቢል ቁርአን እየቀራ ነው በሉት ይላሉ የገጠር ሱፊዮች። አይሉም። ይሄ ተልቢሳት አያስፈልግም። ይሄ ኺያና ነው። ሰባው ርዝብ ምናምን ይላሉ። ይሄ እኮ ሂሻም የሚባል ራፊድ ኢማሙ አህመድ እኮ ረድ ያደረገበትን ሰውዬ ለራሱ ሊመቸው አምጥቶ ሂሻም የዘገበው ነው በያቂ ላይ ያለ አንድ ሰው ሲያጠፋ 73 ዙር ስጡት ብሏል። እኛ ዛሬ 3 ከ3 እስከ 5 እንኳን እየሰጠን አይደለም ይላል። አንሰጥም። በዲን ጉዳይ ትሰጣለህ። አማ በማክፈር ከሆነ እሺ ይሰጣል። ዙር ሰው ተሳስቶ ከሰራ እሺ ይሰጣል። ሸሪዓው በሰጠው እንሰጣለን። ኩፍር ግን እየታወጀ እስከ መቼ ነው ዙር ሰጣት የሚታሰረው? ስለዚህ ኩልኩም ራኢን ሁላችሁም ተጠያቂዎች ናችሁ። ወኩልኩም መስኡሉን አን ረኢየቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም ተጠይቃላችኋል። ወደ ቁርአኑ እንመለስና ወመን አረደ አን ዚክሪ ፈኢነ ለሁ መኢሸተን ደንካ ጭንቅ የሆነ ህይወት አለለት። ዛሬ መንሃጃቸውን አብዛኛው ዳኢዎች የሸጡት ለብር ነው። ሀብታም ሰብሰብ ብሎ የገባበት ቦታ ሰደቃ መስጠት እንዴት ፈላይ አማን ወላሂ እናንተ ሀጅ የምታደርጉ ሀብታሞች፣ ዑምራ የምታደርጉ ሀብታሞች፣ ምስኪኖች እኛንም የምትረዱ አባቶች አላህ ዘራችሁን የተባረከ ያድርገው ጀነት ነው እኮ የምትገቡት ምናምን ይላል። ሽርክ ያሻርካሉ አይነግሯቸው። ሽርክ ምናምን ካሉ ወሃቢይ ነው ያስወጡት ይላል። ጫቃሚውም ጋር ሲሄዱ በጫቃሚው በዛ አስተካክለው ይነግሩታል። ተብሊጎቹም ጋር ሲሄዱ ተብሊግ፣ በኢኽዋንም ሲሄዱ በኢኽዋን አማርኛ ያወራል። ሁሉንም መስመሩንና ማርሹን ቀይሮ ከነሱ ጋር ይነጋገራል። አማ አህለ ሱናዎች መነገር ያለበትን ይናገራል። ቤት ውስጥ ያላቸው ባህሪ
ሚንበር ላይ ያላቸው ባህሪ፣ እዚህ ወንበር ላይ ያላቸው ባህሪ፣ ከጓደኛቸው ያላቸው ባህሪ፣ ከምስታቸው ያላቸው ባህሪ፣ ሀገር ውስጥ ነው ከሀገር ውጭ አቂዳቸውን ይቀይራሉ? አይቀይሩም። አህለ ሱናዎች የትም ሄዱ አንድ ናቸው። አማ አቂዳው የተዛባበት ሰው፣ ግራ የገባው ሰው ተደብቆ የሚያወራው ሌላ፣ አዲስ አበባ የሚያወራው ሌላ፣ ሳውዲ የሚያወራው ሌላ፣ ኡልባራክ ሲመጣ የሚያወራው ሌላ፣ ወደዚህ ሲሄድ የሚያወራው ሌላ ነው። ይለያያል። ስለዚህ ወመን አረደ አን ዚክሪ ከኔ ምክር ዞር ያለ ፈኢነ ለሁ መኢሸተን ደንካ ጭንቅ የሆነ ህይወት አለበት። በቁርአን የሚነግዱ ሰዎች የመጀመሪያው ተጨናቂዎች እነሱ ናቸው። በመንሃጅ ሰለፍ የሚያጭበረብሩ ሰዎች የመጀመሪያው ጭንቅ ውስጥ የሚገቡት እነዚህ ናቸው። የአላህን ቁርአን ለዱንያ የሚሸጡ ሰዎች የመጀመሪያ ጭንቅ ውስጥ የሚገቡት እነዚህ ናቸው። ከዋናው ነው የተዳፈሩት። ከዋናው ነው ሰማይና ምድር ከቆመለት፣ ጀሃነምና ጀነት ከተፈጠረለት፣ እኛም ከተፈጠርንለት ዓላማ ጋር ነው እየተፋለሙ ያሉት። የመጀመሪያው ጭንቅ ውስጥ የሚገቡት እነዚህ ሰዎች ናቸው። ወነሕሹሩ የውመል ቂያመቲ አዕማ የቂያማም ቀን ዕውር ተደርጎ ይቀሰቀሳል። ዛሬ በዲን የሚበሉ ሰዎች፣ ዒልምን ተምሮ የዋጡ ሰዎች ጀሃነም መቀዳደል የምትጀምረው በእነሱ ነው። ቂያማ ቀን አማመላ የሚወረዱት እነሱ ናቸው። የአላህን ቃል አውቆ መንሃጀ ሰለፍን አውቆ የሰሃቦችን ጎዳና አውቆ የኡማው አማና እኛ ላይ መቀመጡን አውቆ ኡማ ላይ መነገድ የቂያማ ቀን የመጀመሪያ እንደውም ጀሃነም የምትነድባቸው አሉ ነብዩ አለይሂ ሰላቱ ወሰላም። ዒልምን የነቢዩን ሪሳላ ይሄን ከባድ የሆነውን ዲን አውቆ ቦታው ላይ ያላደረሱ ሰዎች ናቸው። ቃለ ረቢ ሊማ ሐሸርተኒ አዕማ ጌታዬ ለምን ዕውር አድርገህ ቀሰቀስከኝ ብሎ ይጠይቃሉ። ቃለ ከዛሊከ አተትከ አያቱና ፈነሲታ ወከዛሊከ አልየውመ ቱንሳ ትረሳለህ ዛሬ ይባላል። የዛች ቀን ምን ማምለጫ አለ? ከአላህ ውጭ የሚያመልኩ የነበሩ ሰዎች በአፍንጫቸው ተደፍተው ጀሃነም ይወርዳሉ። ነብዩን አልቀበሉ ያሉ ሰዎች በአፍንጫቸው ተደፍተው ጀሃነም ይወርዳሉ። እንዲሁም ደግሞ ከባይር ወንጀል ሲዳፈሩ የነበሩ ሰዎች አላህ ይቅር እስካላላቸው ድረስ ይነዳሉ ጀሃነም ውስጥ በወንጀላቸው ልክና በወንጀላቸው ገደብ ቢሆንም። አማ በአላህ የካዱ ሰዎች ጀሃነም ነዶም ይወጣሉ የሚባል ነገር የለም። ስለዚህ የመጀመሪያው አማናችን ሽርክ ቤት የሰራበት ቤት ሞልቷል። እዚህ አካባቢ አንገታቸው ላይ የሚያስሩት እርዝ ቁሟል። እንደዚህ አካባቢ ቁሟል የለም ጠፍቷል። ሙሉ አለ። እጅ ላይ የሚያስሩት ቁሟል። ጥቁሩ ጎማ አለ ቁሟል። እግር ላይ የሚታሰሩ ጎማስ ቁሟል። ጦንቃ ቤት ቁሟል። ጤምቦቃ ጉመራ ቦቃስ ቁሟል እንዴ? አባ በጥራራው የለም። ስለዚህ ምን እየሰራን ነው? የት ነው ያለ ነው? እኛ ነብዩ አለይሂ ሰላቱ ወሰላም መን አታ ካሂነን አሉ። ጦንቃ ቤት ይሄደ አዲስ አበባ ሌላ ቦታ ብትሄዱ እኮ ጦንቃዮች ካፊሮችም ጥንቁልና ይሰራሉ። አይሰሩም እንዴ? አይሰሩም። እኛ ሀገር ጥንቁልና የሚሰራው ማን ነው? ማን የሚባል ሰው ነው? ቃልቾች ናቸው አይደል እንዴ? ምናቃቸው ቀን ፍቅህ ያስቀራሉ። ማታ ማታ ደግሞ እርዝ ያስሩና አንዳንድ ብር ይቀበላሉ። እርዝ ውስጥ እኮ ፋንዲያ ምናምን ነው የሚያረጉበት። ውስጥ የሆነች ነጭ ወረቀት ይፈልጉና ኤክስ ያረጉና ውስጥ ያረጓታል። ከዛ ፋንዲያ ይጨምሩባትና አስሮ ይሰጡታል። ለሰላት ግን ይነጅሳል ይላሉ። እሺ ወዳረ ይሄ ባለበት ቦታ አርፈን መቀመጣችን ለኛ ውርደት አይደለ? አታውም እንዴ ሙሲባው? አሁን በውሪዶ ብትሄዱ 50 ቤት ተቃጠለ፣ 100 ቤት ተቃጠለ፣ 1000 ቤት ተቃጠለ። እየሰማን ነው አይደል? እንዴት አይቃጠል? ወለድ እያጨማለቁ ሽርክ እያጨማለቁ ለወጣቶቹ ዳዋ እንዳናደርግ ከልክሎ እንዴት በላይ አይወርድም? የተውሂድ ዳዋ እንዳይደረግ በየቀበሌው ገብተው ያዘጋሉ። ያዘጋሉ። አብዛኛው መስጊድ ላይ መርጠን ካልሆነ በስተቀር የተውሂድ ዳዋ ሊደረግበት ይፈቅዳሉ። በላ ቢወርድ ራስንም ቢያነዳ አይገርምንም። እኛ ነብዩ አለይሂ ሰላቱ ወሰላም ለሰሃቦቻቸው ተመልከቱ፣ ታይቶ የማይታወቅ ሙሲባ ብቅ ይላል አሉ ነብዩ አለይሂ ሰላቱ ወሰላም። ሰደቀ ረሱላህ ሰለላሁ ዐለይሂ ወሰለም። በዚህ ሙሲባ እናንተ እንዳትደርሱበት አላህን ጠይቅላችኋለሁ። ሳሊዎች ናቸው፣ ተቅዮች ናቸው፣ ሙዋሂዶች ናቸው፣ የአቂዳ ሰዎች ናቸው። ውስጣቸውና ውጫቸው ላይ አንድ ነው። የጀነት ሙሽሮች ናቸው። በእናንተ ሊደርስባቸው አይገባም አሉ ነብዩ አለይሂ ሰላቱ ወሰላም። ቂያማ የሚቆመው በማን ላይ ነው? በአላህ በካዱ ሰዎች። ረሃብ፣ ችግር፣ ያለ መተማመን፣ አደጋ፣ ጎርፍ፣ እሳት፣ የተለያየ ነገር የሚበዛው እኮ በአላህ ባመጹ ሰዎች ናቸው። በሙእሚኖቹ ቢመጣም አናሳ ነው። በየቦታው አውሎ ንፋሱ፣ ሴቶቻችን ራቁት እየሄዱ እርዝ ቤት እየተስፋፋ፣ ጦንቃይ ቤት እየተስፋፋ፣ በጀበናው ባንተ ገብተናል እየተባለ ይሄ ነገር እያለ በላ ቢመጣ አይገርምም? ሞት ቢበዛ አይገርምም? ስለዚህ ተውሂድ አንገብጋቢ የሆነ ነጥብ ነው። በመጨረሻም አማና አምላችሁ ወንድሞች፣ እህቶች፣ እናቶች፣ አባቶች ተውሂድ ላይ እንበርታ። ተውሂድ ላይ ጠንክረን እናስተምር፣ እንማር። ሽርክን ምናንኮታኮትበትን መንገድ አጠንክረን እንያዝ። ቢድዓንም እንደዚሁ ሙብተዲንም እንደዚሁ ምናንኮታኮትበትን መንገድ አጠንክረን ይዘን እንበርታ እላችኋለሁ። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.